በህይወት ውስጥ ሁሉንም ነገር እያደረጋችሁ ግን የትም እንዳልደረሳችሁ የሚሰማችሁ አጋጣሚ አለ? በሰዎች መሃል ቆማችሁ ብቻችሁን የሆናችሁ ያህል? በራሴ ህይወት ውስጥ ቆሜ ዙሪያዬን ስመለከት ዛሬ አንድ ጥያቄ ውስጤን ወጥሮ ይዞታል። ለመሆኑ እኔ አሁን የቱ ጋር ነኝ? በትላንትናው ስብራቴና በነገው ተስፋዬ መካከል፣ በመፈለግና በማጣት መካከል፣ በሰዎች ፍላጎትና በራሴ ምርጫ መካከል የቱ ጋር ነኝ ያለሁት? ወደ ኋላ ዞር ስል ብዙ ጠባሳዎችን አያለሁ። የጎዱኝ ሰዎች፣ የከዱኝ ጓደኞች፣ ጥለውኝ የሄዱ የልብ የምላቸው የሰው ቅርጾች። ለረጅም ጊዜ ቁጭቴንና ቂሜን ተሸክሜ ይጓዝ ነበር። ያ ቁጭት ግን የጎዳው እነሱን ሳይሆን እኔኑ ነበር። ዛሬ ግን በአንድ ትልቅ ድልድይ ላይ የቆምኩ ያህል ይሰማኛል። የይቅርታ ድልድይ። ሌሎችን ይቅር ማለትን እየተማርኩ ነው። ከሁሉም በላይ ግን ትናንትና ላጠፋሁት ጥፋት፣ በተሳሳተ መንገድ ለሄድኩት ጉዞ፣ ዋጋ ለሌላቸው ሰዎች ላፈሰስኩት እንባ ራሴን ይቅር ማለትን እየለመድኩ ነው። ያኔ የማውቀው ያንን ያህል ነበር ብዬ ራሴን አቅፌዋለሁ። ራስን ይቅር ማለት ነው ወደ አዲሱ ማንነት የሚያሻግረን። ታዲያ አሁን የቱ ጋር ነኝ? አሁን ያለሁት ራሴን በምገነባበት ሰፊ ሜዳ ላይ ነው። የተሰበሩትን የትናንትና ክፍሎቼን አንድ በአንድ እያነሳው ይበልጥ ጠንካራ አድርጌ እየገጣጠምኳቸው ነው። ዛሬ ሙሉ አይደለሁም፣ ግን ትናንት ከነበርኩበት እሻላለሁ። ዛሬ ፍጹም አይደለሁም፣ ግን ራሴን መውደድ ጀምሬያለሁ። የቱ ጋር ነኝ ለሚለው ጥያቄ ዛሬ መልስ አለኝ። እኔ ያለሁት በጉዞ ላይ ነው። በመሃል መንገድ ላይ ወደ ተሻለ ማንነቴ፣ ወደ ማይሰበረው እኔነቴ፣ ወደ ውስጣዊ ሰላሜ እየተጓዝኩ ነው። መንገዱ ገና ረጅም ነው፣ ግን መጀመሪያ ራሱ ትልቅ ድል ነው። እናንተስ ዛሬን ቆም ብላችሁ ስታስቡት የቱ ጋር ናችሁ? በህይወት ውስጥ ሁሉንም ነገር እያደረጋችሁ ግን የትም እንዳልደረሳችሁ የሚሰማችሁ አጋጣሚ አለ? በሰዎች መሃል ቆማችሁ ብቻችሁን የሆናችሁ ያህል? በራሴ ህይወት ውስጥ ቆሜ ዙሪያዬን ስመለከት ዛሬ አንድ ጥያቄ ውስጤን ወጥሮ ይዞታል። ለመሆኑ እኔ አሁን የቱ ጋር ነኝ? በትላንትናው ስብራቴና በነገው ተስፋዬ መካከል፣ በመፈለግና በማጣት መካከል፣ በሰዎች ፍላጎትና በራሴ ምርጫ መካከል የቱ ጋር ነኝ ያለሁት? ወደ ኋላ ዞር ስል ብዙ ጠባሳዎችን አያለሁ። የጎዱኝ ሰዎች፣ የከዱኝ ጓደኞች፣ ጥለውኝ የሄዱ የልብ የምላቸው